ድውይ ሲፈውሱበት ሙስ ያስነሱበት ኖረዋል። በአመቱ ቶማስ አይቶ እንዴትኛ እርገቷን ሳናይ እንቀራለን ብለው በነሐሴ ቀኑና ሱባኤ ይገባሉ። ዘመኑ ዘመነ ዮሐንስ ነው። ያን ጊዜ ነሐሴ ረቡዕ ይብታል። ረቡዕ እስከ ረቡዕ 8፣ ረቡዕ እስከ ረቡዕ 15፣ ሐሙስ በ16 ቀን እመቤታችንን መንበር ቅዱስ ጴጥሮስን ተራዳኢ ቄስ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ ቆርቦ አቁርቧቸዋል። ወተቀረበት በእደ ወልዳ ይላል። እሷም ቆርባለች። ከዚህም በኋላ ለዘዋ ስመኪ ወለዘ ገብረ ተስካረኪ እምህር ለኪ ስምሽን የጠራ ዝክርሽን ያዘከረ ቤተ መቅደስሽን ያነጸ እምርልሻለሁ ብሎ ለእመቤታችን ለዘዋ ስመክሙ ወለዘ ገብረ ተስካረክሙ እምህር ለክሙ ዝክራችሁን ያዘከረ ስማችሁን የጠራ እምርላችኋለሁ ብሎ ለሐዋርያት ቃል ኪዳኑን ሰጥቷቸው ተስፋውን ነግሯቸው ሰማያ ሰማያት አርጓል።